ስልኩ ለቤተሰቦቹ ሲመለስ ግን መልእክቶቹ በሙሉ ተሰርዘው ተገኝተዋል። ማን የሰርዛቸው? ለምን ተሰረዙ? Missing 18-year-old Nolan Wells has been found deceased after days of searching off the Mississippi Gulf Coast. ዋና የሚችል ልጅ፣ ስፖርተኛ የሆነ ልጅ በምንም ተአምር ሰጥሞ ሊሞት አልቻለም። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ይኸው ዛሬም በእግዚአብሔር መልካም ፈቃድ ተገናኝተናል። እንግዲህ በምስሉ ላይ የምትመለከቱት የ18 ዓመት ወጣት ኖላን ዣቬር ዌልስ ይባላል። እስካሁን ድረስ የአሟሟቱ ጉዳይ በጣም ሚስጥር ሆኖ እያነጋገረ ነው። ብዙዎቻችሁ ምናልባት እንግዲህ በተለያዩ ማህበራዊ ሚዲያዎች ላይ ተመልክታችሁት ሊሆን ይችላል። ዛሬ በሱ ጉዳይ ላይ ነው፣ በሚስጥራዊ አሟሟቱ ጉዳይ ላይ ነው የወጡ መረጃዎችን የምንመለከተው። ከዛ ጋር በተያያዘ እንግዲህ ዘረኝነት በዓለም ላይ ምን ያህል እንደነገሰ ማመላከቻ ነው ሲሉ የተለያዩ ዓለም አቀፍ ሚዲያዎች እየዘገቡ ነው። ስለዚህ ዝርዝር ጉዳዩ ምን ይመስላል የሚለውን አብራችሁኝ እስከ መጨረሻው የምትቆዩ ከሆነ በጣም አሳዛኙን የወጣቱን ሞት የምንመለከት ነው የሚሆነው። በዚህ አጋጣሚ አዲስ ቻናል ከፍቻለሁ፣ ከስኬት ጀርባ የሚል ሁላችሁም እየገባችሁ ሰብስክራይብ እንድታደርጉ፣ እንድትመለከቱ፣ እንድታበረታቱኝ አደራ ማለት እፈልጋለሁ። ምክንያቱም እንግዲህ በዋናው ቻናሌም ላይ ወደ 110 ሺህ አካባቢ ሰብስክራይበር አለ። እዚህኛውም ቻናል ላይ ደግሞ 17 ሺህ ያህል ተከታይ ወይም ደግሞ ሰብስክራይበር አለ። ከዛ ውስጥ እንግዲህ ሁላችሁም ከስኬት ጀርባ የሚለውን ቻናል ሰብስክራይብ ብታደርጉ ብዙ ጠቃሚ የሆነ ከዜሮ ተነስተው ትልቅ ቦታ ላይ ስለደረሱ የዓለማችን ታዋቂ ሰዎች ብዙ ትምህርት ታገኙበታላችሁ ብዬ አስባለሁ። እንደማታሳፍሩኝ ተስፋ አደርጋለሁ። ወደ ዛሬው ዝግጅታችን ስናመራ እንግዲህ ይህ ወጣት ወይም ደግሞ ኖላን ዣቬር ዌልስ አሳዛኝ የሞት ዜና ከተሰማበት ዕለት ጀምሮ ዓለም በጣም መነጋገሪያ አድርገውታል። እንግዲህ የ18 ዓመቱ ጥቁር አሜሪካዊና የኮሌጅ እግር ኳስ ተጫዋች ነበረ ወጣት ወይም ደግሞ ኖላን ዣቬር ዌልስ እና እንደ አውሮፓውያን አቆጣጠር ጁላይ ወር ላይ ጁላይ 4 ቀን 2026 የአሜሪካ የነፃነት ቀን ከሶስት ነጭ ጓደኞቹ ጋር በጀልባ በመሆን ለሽርሽር ወጥተው ነበረ በሚሲሲፒ ባህር ዳርቻ አቅራቢያ ወደምትገኘውና እንግዲህ ሰው ወደማይኖርባት ሆርን አይላንድ ለሽርሽር ሄዶ እንደነበረ ነው ሚዲያዎች የዘገቡት። ሆነም በዚያው ዕለት እንግዲህ ከቀኑ 9 ሰዓት አካባቢ የመጨረሻ ጊዜ ከታየ በኋላ ሳይመለስ በዛው ነው የቀረው። እንግዲህ ምን ያህል ለቤተሰቦቹ የልብ ስብራት እንደሆነ ለቤተሰቦቹ ብቻ አይደለም፣ በቅርበት ለሚያውቁት ጓደኞቹ፣ የቅርብ ሰዎቹ ምን ያህል ልብ የሚሰብር እንደሆነ መገመት ያን ያህል አይከብድም። እንግዲህ አስክሬኑ በደሴቱ የባህር ዳርቻ ላይ ተንሳፎ ነው የተገኘው። እንግዲህ ይህንን በተመለከተ የአካባቢው ፖሊስ መላምትና መግለጫ ሰፍሯል በተለያዩ ሚዲያዎች ላይ፣ በእነሱም የተለያዩ ዶክመንቶች ላይ ማለት ነው። እንግዲህ የጃክሰን ካውንቲ ሸሪፍ ጆን ሌድቤተር ለሚዲያዎች መግለጫ ሰጥተዋል እና የመግለጫው ይዘት ምን ይመስላል የሚለውን እንደሚከተለው መመልከት እንችላለን። እንግዲህ ኖላን ከጓደኞቹ ጋር ሳይሆን በራሱ ፍቃድ ሌላ ሰው አግኝቶ አብሮት ለመመለስን አስቦ ደሴቱ ላይ ቀርቶ ሊሆን እንደሚችል ግምታቸውን ነው የገለጹት። ከዚህ ውጭ እንግዲህ ከእሱ ጋር የነበሩ ጓደኞች ከፖሊስ ጋር እየተባበሩ መሆኑንና እስካሁን በወንጀል የመጠርጠር ሁኔታ እንዳልታየ አስተዋውቋል። ይህንን ግን የማይቀበሉ ወገኖች አሉ። ለዛ ምንድነው የሰጡት መልስ? የቤተሰቡ ጥርጣሬ እንዲሁም ደግሞ ሚዲያዎች ያነሷቸው ጥያቄዎች ናቸው። እንግዲህ ይህ የፖሊስ መግለጫ በቤተሰቡ በጠበቆቻቸውና በበርካታ ሚዲያዎች ዘንድ ከፍተኛ ጥርጣሬና ጥያቄዎችን አስነስቷል እና ዋና ዋናዎቹ ጥያቄዎች ምንድናቸው? ከላይ ያስቀመጥኳቸውን ነገሮች ተቀባይነት የላቸውም እንዲሉ ያስቻሉት ጥያቄዎች ምንድናቸው? አንደኛው የስልክና ቁልፍ መገኘት ነው። እንግዲህ ኖላን ደሴቱ ላይ በራሱ ፍቃድ ለመቅረት ከወሰነ ለምን ስልኩንና የመኪና ቁልፉን ጓደኞቹ ይዘውት ተመለሱ የሚል ጥያቄ አስነስቷል። ሌላው ምንድነው? ጠበቃው ፔንክራምፕ ስልኩን
ጥሎ ደሴት ላይ የሚቀር ታዳጊ የለም ሲልም ተናግረዋል። ሌላው ምንድነው እንግዲህ የተሰረዙ መረጃዎች ናቸው። ኖላን 2 የስናፕቻት አካውንቶች የነበሩ ሲሆን ስልኩ ለቤተሰቦቹ ሲመለስ ግን መልእክቶቹ በሙሉ ተሰርዘው ተገኝተዋል። ማን የሰረዛቸው? ለምን ተሰረዙ? እንደተባለው የሞተው በዛ አይነት ሁኔታ ከሆነ ለምንድነው ስልኩ ላይ የነበሩት መልእክቶች የተሰረዙት የሚል ጥያቄም አስነስቷል። እንግዲህ ቤተሰቡ መረጃዎችን ለማስመለስ የቴክኖሎጂ ባለሙያዎችን ቀጥሯል ማለት ነው። ወደፊት ይፋ የሚወጣ ቢሆንም ከሞቱ ጋር በተያያዘ ግን እነዛ 3 ነጭ ጓደኞቹ የዘረኝነት ተግባር ፈጽመውበታል ነው። እሱ ጥቁር ነው፣ እነሱ ነጮች ናቸው። ሽርሽር የወጣው ከነሱ ጋር ነው። ስለዚህ ዘረኝነት በአሜሪካ ውስጥ ያለውን፣ በዩናይትድ ኪንግደም ውስጥ ያለውን፣ በአውሮፓ ውስጥ ያለውን፣ በሌሎችም ዓለማት ላይ ያለውን ዘረኝነት ከመቀነስ ይልቅ እየተስፋፋ እንደሆነ ብዙ የሚያመለክቱ ነገሮች አሉ። ስለዚህ የኖላንም አሟሟት ከዘረኝነት ጋር በተያያዘ ነው የሚል ነገር ነው እየተነገረ ያለው። እንግዲህ የዓይን እማኞችና ቪዲዮዎችን በተመለከተም በደሴቲቱ ላይ በዚያን ዕለት ወደ 200 የሚጠጉ ሰዎች የነበሩ ሲሆን ልብ አድርጉ፣ በአንድ የተገኘ ቪዲዮ ላይ ኖላን ስልኩን እንዲመልስለት ከአንድ ሰው ጋር ሲከራከርና ሲጨቃጨቅ ይታያል። ስለዚህ ስልኩ ሰው እጅ ገብቶ ነበረ ማለት ነው። እንዲሁም ሌላ ምስክር ኖላን አብሯቸው ከሄደው ጓደኞቹ ጋር ለመመለስ አቅዶ እንደነበረ ነው የተናገረው። ነገር ግን አልቻለም። ሰምቶ ነው የተገኘው። ከዛ በኋላ ከቀናት በኋላ ነው እንግዲህ አስክሬኑ ባህር ላይ ተንሳፎ የተገኘው። እንግዲህ ይህ ልጅ መዋኘት እንኳን አይችልም እንዳይባል የመዋኘት ብቃት ያለው ጥሩ አቋም የነበረው ስፖርተኛ ልጅ እንደነበረ ነው የተመሰከረለት። ኖላን ጥሩ የአካል ብቃት ያለው ስፖርተኛ እና ዋና የሚችል በመሆኑ በሰው በተሞላ ደሴት ላይ ማንም ሳያየው በድንገት ሰጠም የሚለው ታሪክ ሐሰት ነው። ለቤተሰቡም አሳማኝ ሆኖ አልተገኘም። ዋና የሚችል ልጅ፣ ስፖርተኛ የሆነ ልጅ በምንም ተአምር ሰጥሞ ሊሞት አልቻለም። ከሞቱ ጀርባ ሌላ የተደበቀ ሚስጥር አለ ነው። እንግዲህ የዓለም አቀፍ ሚዲያዎችና የታዋቂ ሰዎችም ትኩረትም አግኝቷል የኖላን ሞት። ከዚህ ጋር በተያያዘ እንግዲህ ይህ ክስተት ለሚሲሲፒ ውስጥ ካለው ታሪካዊ የዘር መድሎና ጥቁሮች በሕግ አስከባሪዎች ላይ ካላቸው አለመተማመን ጋር ተዳምሮ በአሜሪካና በዓለም አቀፍ ሚዲያዎች እንደ አሶሺየትድ ፕሬስ፣ ሮይተርስ፣ ፒቢኤስ እና ሌሎችም ሰፊ ሽፋን ተሰጥቶታል። ምክንያቱም ከሞቱ ጀርባ እስካሁን ይፋ ያልሆነ ሚስጥር አለ በማለት ነው። ብዙዎች ግን ታግ እያደረጉት ያለው ከዘረኝነት ጋር ነው፣ እሱ ጥቁር ስለሆነ ማለት ነው። እና እንግዲህ ለቤተሰቡ ድጋፍ ለማድረግም በርካታ ታዋቂ ሰዎች ተሳትፈዋል። ያው ዓለም አቀፍ ትኩረትን የሳበ አሳዛኝ ሞት ነው። በዚህም መሰረት እንግዲህ ታዋቂው ሲቪል መብት ተሟጋች አል ሻርፕተን የኖላንን የቀብር ስነስርዓት ለመምራት ቃል ገብቷል። ከዚህ ውጭ ታዋቂው የፊልም ባለሙያ ታይለር ፔሪ የቀብሩን ወጪ ሙሉ በሙሉ ለመሸፈን አግዟል። እንዲሁም የቀድሞው የኤንኤፍኤል ተጫዋች ኮሊን ካፐርኒክ ቤተሰቡን በፖሊስ የሕክምና ምርመራ ወይም ደግሞ አውቶፕሲ ስላልተማመነ ራሱን የቻለ ገለልተኛ የሕክምና ምርመራ ኢንዲፔንደንት አውቶፕሲ በዋሽንግተን ዲሲ እንዲያደርግ የገንዘብ ድጋፍ አድርጓል። እንዲሁም ደግሞ ዳይሬክተር ስፓይክ ሊ በቤተሰቡ ጋዜጣዊ መግለጫ ላይ በአካል ተገኝቶ ድጋፉን አሳይቷል። እንግዲህ እነዚህ ሰዎች ጠቅላላ አሁን ስፓይክ ሊንም ብትወስዱት የፊልም ባለሙያ ታይለር ፔሪንም ሌሎች የምትመለከቷቸው አብዛኞቹ ጥቁሮች ናቸው። ስለዚህ በጥቁሮች ላይ ነጮች የሚያደርሱት የዘረኝነት ተግባር ነው ብለው ስላመኑ ከዚህ ልጅ ሞትም ከ18 ዓመቱ ወጣት ልጅ ሞትም ጀርባ ላይ የዘረኝነት እጅ አለ ብለው ስላመኑ ድምፃቸውን እያሰሙለት ነው። እንግዲህ ምርመራ ሲደረግ ወጪ እስከመሸፈን በፕሮግራሙ ላይ ተገኝቶ ገንዘብ እስከ መስጠት ድረስ ማለት ነው። እና ዘረኝነት በምን ያህል ደረጃ የድረስ እንደደረሰ አመላካች እንደሆነ ነው እየተነገረ ያለው። እንግዲህ በአሁኑ ወቅት የኖላንን ዣቪየር ዌልስን ሞት መንስኤ በይፋ እንዳልታወቀ ነው እየተነገረ ያለው። አሁንም ምርመራው ቀጥሏል። ቤተሰቡም ሆኑ ጠበቆቻቸው ገለልተኛ የሕክምና ምርመራ ውጤት እስኪወጣና ትክክለኛው እውነት እስኪገለጥ ድረስ ምርመራው እንዲቀጥል እየገፋፉ ነው የተገኙት። እንግዲህ የኖላን ዣቪየር ዌልስ ታሪክ እጅግ ልብ አንጠልጣይ ሚስጥራዊና ማህበራዊ ይዘት ያለው በመሆኑ ብዙዎቹ በዚህ ጉዳይ ላይ አስተያየታቸውን እየሰጡ ነው። በተወሰኑ ደቂቃዎች ብቻ አይደለም፣ ረጅም ጊዜ። በነገራችን ላይ እስካሁን የዚህ ልጅ አሟሟት የበርካታ
ዓለም አቀፍ ሚዲያዎችን ትኩረት ስቦ አሁንም ድረስ ዝርዝር የሆኑ መግለጫዎች እየተሰጡበት ነው። ዝርዝር የሆኑ ዘገባዎች እየቀረቡበት ነው እና ይህንን መርሃ ግብርን እየሰራው በነበረበት ከደቂቃዎች በፊት እንኳን ብዙዎች በዚህ ጉዳይ ላይ እንደገና አዳዲስ ዘገባዎችን ይዘው እየወጡ ነው እና ይሄ የሚያሳየው እንዳልኳችሁ ዘረኝነት ብዙዎችም የሰጡት አስተያየት ዘረኝነት አሜሪካም፣ እንግሊዝም፣ አውሮፓም ሌሎችም ሀገሮች ላይ በጣም እየተስፋፋ መምጣቱ ነው። ነጮች ለጥቁሮች ያላቸውን ጥላቻ በደንብ እያሳየ ነው የሚል ነው። እንግዲህ ወደፊት የኖላን አሟሟት ጉዳይ ይፋ ወጥቶ በተለይ የአስክሬን ምርመራው ሌላ አይነት መረጃ ይዞ ይመጣል። ዓለምም እውነቱን ያውቀዋል። ስለዚህ እነዛ አብረውት ለሽርሽር በጀልባ ሄደው የነበሩት ነጮች የፈጸሙበት ነገር ግልጽ ይወጣል፣ አይደበቅም የሚሉ በርካታ አስተያየቶች በተለይ ደግሞ በጥቁሩ ማህበረሰብ ዘንድ እየተሰጡ ነው። በርካታ ታዋቂ ሰዎች በርካታ በፊልሙ ኢንዱስትሪ ውስጥ፣ በሙዚቃ ኢንዱስትሪ ውስጥ፣ በባስኬትቦል ውስጥ ወይም ደግሞ በባስኬትቦል ስፖርት ውስጥ እንዲሁም ደግሞ በተለያየ የሙያ ዘርፍ ላይ ያሉ ጥቁሮች ለኖላን ድምፃቸውን እያሰሙ ነው። በእርግጥ መጨረሻ ላይ የአስክሬን ምርመራው የተለየ ውጤት ይዞ ይመጣል ወይ? ሬሊ እነዛ ነጭ ሰዎች በጥቁርነቱ በደል ፈጽመውበት ለህይወቱ መጥፋት ምክንያት ሆነዋል ወይ የሚሉ ጥያቄዎች አሁንም እያነጋገሩ ነው። እንግዲህ ጊዜ እውነቱን ያረጋግጣል የሚል የግል ምልከታ ነው ያለኝ። ለዛሬ በሁለተኛው ቻናል ላይ ያቀረብኩላችሁ ወቅታዊ አነጋጋሪ መረጃ የተከታተላችሁት ነበረ። በቀጣይ በሌላ መርሃ ግብር የምንገናኘው። እስከዛው ግን በያላችሁበት ሰላም